ይህ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ትሄድን ከኢትዮጵያ ሳተላይት ቴሌቪዥን ኢሳት ጋር በመተባበር የሚያቀርበው የካቲት ሁለታ የቴሌቪዥን ፕሮግራም ነው። በዚህ ፕሮግራም ከምንጮቻችን የደረሱን ወቅታዊ ዜናዎች፣ የተለያዩ መግለጫዎችና ከተለያዩ ሰዎች ያደረግናቸው ቃለ መጠይቆች እንዲሁም በህዝባችን ላይ የሚደርሰውን ግፍና ሰቆቃ በተመለከተ የምናቀርብበት የቴሌቪዥን ፕሮግራም ነው። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የዕለቱን ዜና ይዤላችሁ ቀርብ ያለው ከዜናዎቹ ጋር አብራችሁን ቆዩ። በኦሮሚያ ክልል ምዕራብ ወለጋ ዞን የሚገኙ የአማራና የትግራይ ተወላጅ የሆኑ ዜጎች በኦሮሞ ተወላጆች መገደላቸው ታወቀ። የደረሰ መረጃ እንደገለጸው በኢህአዴግ ስርዓት ከፋፍለ ግዛው ፖሊሲ ምክንያት የተነሳ በኦሮሚያ ክልል ምዕራብ ወለጋ ዞን የሚገኙ የአማራ ተወላጅ የሆኑትን አቶ ደምሰው አሰፋና ጌታቸው አሰፋ የተባሉትን ወንድማማቾች የተገደሉ ሲሆን ከትግራይ ተወላጅ ደግሞ መብራቱ ማሾ የተባለው ግለሰብ በጩቤ ሰውነቱን በመተልተል ህይወቱን ያሳለፉት መሆኑን ከአካባቢ የደረሰን መረጃ አስረድተዋል። የገዢው ኢህአዴግ አገዛዝ መጥፎ አሰራር ምክንያት የተነሳ የአንዱን ክልል ብሔር ወደ ሌላ ክልል ተንቀሳቅሶ እየሰራ ይኖር የነበረውን ህዝቦች ንብረታቸውን በማቃጠልና በመንጠቅ በአሰቃቂ አገዳደል ሁኔታ ህይወታቸው ያለፈ መሆኑን ምንጮቻችን ከስፍራ የላኩልን መረጃ ገለጸ። በምዕራብ እዝ የሚገኙ ኦሮሞ ተወላጅ የሆኑ ወታደሮች በተፈጠረው የህዝብ ተቃውሞ በመደገፍ አንታገልም ማለታቸው ተገለጸ። የደረሰን መረጃ እንደሚያስረዳው በምዕራብ እዝ የሚገኙ የኦሮሞ ተወላጅ የሆኑ የካቲት 18/6/2008 ዓ.ም ከ50 አለቃ ማዕረግ በላይ በተደረገው ስብሰባ በየሬጅመንቱ የሚገኙ የክልል ተወላጅ የሆኑ ወታደሮች መንግስት በኦሮሞ ህዝብ ላይ እየወሰደ ያለው የመግደልና የእስራት እርምጃ በመቃወም አንታገልም አሰናብቱን በማለት አንድ 10 አለቃ ከድር የተባለ የባሌ ተወላጅ የሆነ ራሱን በራሱ ህይወቱን ያጠፋ ሲሆን ሌሎቹ የኦሮሞ ተወላጅ የሆኑት ወታደሮች ስብሰባውን እንዳበቃ ከየሬጅመንት በመውሰድ እስካሁን የት እንዳሉ እንደማይታወቅ ከስፍራ የተላከልን መረጃ አስረድተዋል። በእዙ የሚገኙ ወታደሮች በአሁኑ ሰዓት በከፍተኛ ስብሰባ ላይ ተጠምደው እንደሚገኙ የገለጸው መረጃው በመንግስት እየተወሰደ ያለው የመግደል እርምጃ ትክክል አይደለም ብለው የተቃወሙ ወታደሮች እጃችሁ በህዝብ አመጽ አለበት በማለት ሂስ አድርጉ እየተባሉ በግድ እየተገደዱ መሆኑን ከቦታው የደረሰን መረጃ ጨምሮ አስረድተዋል። በአማራ ክልል ሰሜን ወሎ ዞን ላሊበላ አካባቢ ሰሞኑን በተደረገ የህዝብ ስብሰባ ላይ በድርቅ ምክንያት በርካታ ህዝቦች መሞታቸው ተገለጸ። በምንጮቻችን መረጃ መሰረት በሰሜን ወሎ ዞን ላሊበላ አካባቢ ሰሞኑን በተደረገ የህዝብ ስብሰባ ላይ በረሃብ ምክንያት በርካታ ወገኖች የተገደሉና 8 ህጻናት፣ 2 ሽማግሌዎች፣ 3 ጎልማሶች በጠቅላላ 13 ሰዎች እንደሞቱ በተደረገው ስብሰባ ላይ ህዝብ ከነስማቸው በመጥቀስ ያጋለጠ መሆኑን የደረሰን መረጃ አመልክተዋል። የኢህአዴግ ባለስልጣኖች ለተለያዩ የሚዲያ አውታሮች በተደጋጋሚ በድርቅ ምክንያት አንድም ሰው አልሞተም እያሉ ቢገልጹም ሐቁ ግን በችግር የተጎዳው ህዝብ እያጋለጠ መሆኑን ከስፍራ የደረሰን መረጃ ጨምሮ ገልጸዋል። በኦሮሚያ ክልል አርሲ ነገሌ ወረዳ የሚገኙ ኦህዴድ አመራሮች ህዝብ እያደረገ ያለው አመጽ እጃቸው አለበት ያሏቸውን ግለሰቦች ማሰራቸው ተገለጸ። ምንጮቻችን የላኩ መረጃ እንደሚያመለክቱት በኦሮሚያ ክልል አርሲ ነገሌ ወረዳ የሚገኙ ኦህዴድ አመራሮች ህዝብ በሚያደርገው አመጽ እጃቸው አለበት እየተባሉ ባለስልጣኖች ከካቲት 23/6/2008 ዓ.ም አቶ አለሙ ደጉማ የወረዳው ዋና አስተዳዳሪ የነበረውን አቶ መልኬ ቶሎሳ የ02 ቀበሌ ሊቀመንበር የሆነው አቶ አስቻለው ገዲሳ የኦህዴድ የድርጅት አባል የነበሩት ሰዎች ያለ በቂ ምክንያት ሌሊት ከመኖሪያ ቤታቸው በመውሰድና እስካሁን የት እንዳሉ እንደማይታወቁ ቤተሰቦቻቸው በተደጋጋሚ ስለ ሁኔታው ለሚመለከተው የመንግስት አካል አቤቱታ ቢያቀርቡም መልስ የሚሰጣቸው አካል እንዳላገኙ የደረሰን መረጃ ገልጿል። ገዢው የኢህአዴግ ስርዓት በኦሮሚያ ክልል እየተቀጣጠለ ያለውን የህዝብ ተቃውሞ ከአቅሙ በላይ ሲሆንበት በኦህዴድ የድርጅት አመራሮች አባሎች ላይ ከኃላፊነት የማውረድና የማሰር እርምጃ እየወሰደ እንደሚገኝ የደረሰን መረጃ ጨምሮ አስረድተዋል። የመጨረሻ ዜና በአማራ ክልል ባህር ዳር ከተማ የሚኖሩ ነዋሪዎች በብአዴን ኢህአዴግ አመራሮች በፈጠሩት የመልካም አስተዳደር ችግር የተነሳ የካቲት 22/6/2008 ዓ.ም ሰላማዊ ሰልፍ ማድረጋቸው ተገለጸ።
በአማራ ክልል ባህር ዳር ከተማ የሚኖር ህዝብ በብአዴን ኢህአዴግ አመራሮች በፈጠሩት የመልካም አስተዳደር ችግር የተነሳ የካቲት 22 6 2008 ዓ.ም የ04 የ03 የ05 እና የ01 ቀበሌ ነዋሪዎች የተለያዩ መፈክሮችን በመያዝ ሰላማዊ ሰልፍ ያደረጉ ሲሆን በሰልፉ ላይ ከያዟቸው መፈክሮች የተወሰኑትን ለመጥቀስ ያህል ፍትህ በገንዘብና በዘመድ ተቀይሯል፣ የአማራ ክልል ህዝብ መንግስት የለውም፣ የአማራ ተወላጅ ከሌሎች አጎራባች ክልሎች ጋር እያጣላችሁን ነው የሚሉ መፈክሮችን በመያዝ ሰላማዊ ሰልፍ እንዳደረጉ ለማወቅ ተችሏል። ምንጮቻችን የላኩን መረጃ እንደሚያመለክተው የአማራ ህዝብ የኢህአዴግ ስርዓት ወደ ስልጣን ከመጣበት ጀምሮ ለ25 ዓመታት ያህል ምንም ለውጥ ሳያመጣ ችግሮቹ ከጊዜ ወደ ጊዜ እየተባባሱ እየሄዱ መሆኑን መረጃው ጨምሮ አስረድቷል። የተከበራችሁ ተመልካቾቻችን የዕለቱን ዜና እነዚህን ይመስሉ ነበር። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። የህዝቦች ጥያቄ በጠመንጃ ኃይል አይታገድም። በአንድ ሀገር ውስጥ የሚገኝ ስርዓት እያስተዳደርኩት ነኝ ከሚለው ህዝብ ጋር የሚኖረው ቀጥታዊ ስምምነትና ፖለቲካዊ ውህደት የሚስማማ ከሆነ የህዝብን ጥቅምና ፍላጎት በማረጋገጥ ትልቅ ለውጥ እንደሚያመጣ የሚያጠያይቅ አይደለም። ምክንያቱም በህዝብ ላይ ፖለቲካዊ መረዳዳት ካለ ገዢው ስርዓት ከህዝብ ጋር ያለው ግንኙነት ፖለቲካዊ መረዳዳትና መረጋጋት ሊያሰፍን ስለሚችል። ነገር ግን እንደ ሀገራችን የመሰለች በጥቂት መሪዎች የተያዘ ፖለቲካዊ ስልጣን ያላት ሀገር የብዙዎችን ዜጎች ጥቅም በማስቀረት ለብቻው በሚጠቅም አካሄድ በመከተል ነፃነቱንና መብቱን አፍኖ የሀገር ሉዓላዊነትን ጥሶ ፍጹም በሆነ አምባገነንነት የሚያስተዳድር ስርዓት ከህዝብ ጋር የጠበቀ ግንኙነትና መረዳዳት ሊፈጥር ቀርቶ በተቃራኒው በህዝቦች መካከል በብሔረሰቦች መካከል አንድነት እንዳይፈጥር ራሱ ሲያት እየጫረ እድሜውን ለማራዘም በጣርሞት ይገኛል። በዚህ መሰረት በአሁኑ ሰዓት በተለያዩ የሀገራችን አካባቢዎች በመነሳት ላይ ያሉት የተጠናከሩ ተቃውሞዎች ህዝብ የስልጣን ባለቤት ባለመሆኑንና መሰረታዊ የዲሞክራሲያዊ ጥያቄዎች በመሆናቸው ብቻ እነዚህ ለማጥፋት ገዢው የኢህአዴግ ስርዓት በማካሄድ ላይ ያለው የኃይል እርምጃ መፍትሄ ሊሆን አይችልም። እነዚህ በተለያዩ መንገዶች በአፋኙ ገዢው ስርዓት የሚነሳ ያለው ህዝባዊ የማዕበል ትግል በአንድ ጊዜ የተከሰተ ሳይሆን ለሩብ ዘመን ያክል የህዝቦች ዲሞክራሲያዊ ጥያቄዎችና ፍላጎት ጥቅም ለማረጋገጥ በሚል በግልም ይሁን በቡድን ማመልከቻ እየቀረበና እየተታገለ የሚፈታለትን አካል አጥቶ ከጊዜ ወደ ጊዜ እየተባባሰ የመጣ ነው። በመሆኑም ደግሞ በስልጣን ላይ የሚገኘው ገዢውን የኢህአዴግ ስርዓት ህግና ስርዓት ተከትሎ ችግሮችን ከመፍታት ይልቅ በተገላቢጦሽ ሆኖ ይህንን የምንታዘበው ያለን የኢትዮጵያ ህዝብ ተቃውሞ በተለይ ደግሞ የኦሮሞ ህዝብ ተቃውሞ ማለት በገጠር ይሁን በከተማ የሃይማኖት መሪዎች የተሳተፉበትን በተለይ ደግሞ የከፍተኛ ተቋም ዩኒቨርሲቲዎች በከፍተኛ ወኔና ሞራል ተነሳስተው የህግ የበላይነትን ለማረጋገጥና ስልጣኑ የህዝብ ይሁን ብለው በሰላማዊ መንገድ ጥያቄ በሚያቀርቡበት ጊዜ ጥያቄያቸውን በመረዳት ተገቢ ምላሽ ከመስጠት ይልቅ አስፈላጊው ያልሆነው በሐሰት በመወንጀል በጥይት በመጨፍጨፍ የንጹሃን ዜጎች ህይወት በጎዳና ወድቆ እንዲቀር በማድረግ ላይ ይገኛሉ። ይህም በመካሄድ ላይ ያለው ህዝባዊ ትግል ህገ መንግስት ከሚፈቅደው ህግ ውጭ ሳይሆን ዜጎች ባላቸው ዲሞክራሲያዊ መብት ተጠቅመው ድምጻቸው በማሰማት ላይ ባሉበት ጊዜ የኢህአዴግ ባለስልጣኖችና ካድሬዎቻቸው ለጸጥታ ኃይሎች ትዕዛዝ በመስጠት በሰላማዊ ህዝብ ላይ የሚያወርዱትን ድብደባና እስራት የገዢው ስርዓትን የአምባገነንነት ባህሪ መገለጫ መሆኑን የሚያጠያይቅ አይደለም። የገዢው የኢህአዴግ ስርዓት ያለ አንዳች ህጋዊ አሰራር በንጹሃን ወጣቶች ተማሪዎችና በሌሎች ሰላማዊ ህዝብም ለህይወት ህልፈት ሲፈርድባቸው
የብዙ ተማሪዎች ቤተሰብ ከመኖሪያ ቤቶቻቸው በማፈናቀል ሲያንገላቱ እንደዚሁም ደግሞ የተቋሚ ድርጅቶች አባሎቻቸው በአይነ ቁራኛ የሚያያቸው ጸሐፊዎችና ፖለቲከኞችም በሌሊት ካሉበት እየታፈኑ በእስር እንዲገቡ በማድረግ ላይ ብቻ ሳይሆን አይኑ አፍጥጦ ሊውጣቸው በዝግጅት ላይ ያለው የህዝብ ቁጣ ሰበብ ፈጥሮ ለመቀልበስ የውስጣዊ ችግሮቻቸውን ለውጭ ኃይሎች በስም ማጥቆር ላይ ተሰማርተው ይገኛሉ። የህዝቦች ህገ መንግስታዊ መብትና ጥያቄ አፍነው ፍጽማዊ በሆነ አገዛዝ ለመቀጠል ዛሬም ካለፉት ስርዓታት በባሰ መልኩ አደባባይ ለወጡ ሰላማውያን ታጋዮች በጠመንጃ ኃይል አንገታቸውን እንዲደፉ ሙከራ ላይ ቢሆንም ህዝቡ በበለጠ እንዲነሳሳ አስችሎታል። ስለሆነም የህዝቦች አፈናና ጥያቄዎችን የወለደው ትግል ለፍትህና ለእኩልነት እንዲሁም ለዲሞክራሲ ለውጥ በመካሄድ ላይ ያለውን ህዝባዊ ቁጣ በጠመንጃ ኃይል በማፈን ፍጹም ሊገታ አይችልም። ሰደምተው አላምንም ሰው በሚያወራው ዋሳቢ መስሎ ወዳጅ አይዞሽ ብሎ መንገድ ሊያበጅ አልሰማ በእምነቱ የጸና አሳሳችን ነሱ መንገድ መሪዎቹ ክፍተት ለመፍጠር አውቆ ሲያመቻቹ አልሰማም ሰደምተው አላምንም ሰው በሚያወራው ዋሳቢ መስሎ ወዳጅ አይዞሽ ብሎ መንገድ ሊያበጅ አልሰማ ሳያስብ የቀና ንግሮን እንደሆነ አያውቁምና ክፉ እንዳልናገር ሆዴን ሰፊ አድርግልኝ ጠላቴን አውቃለሁ ወዳጄን ያዝልኝ አልሰማም